ልጆች በቀን ውስጥ የሚሰሩት የቃላት ብዛት የአእምሮ እድገታቸውን እንደሚቆጣጠር ያውቃሉ? ሰላም፣ ሀሴት ነኝ ከጉንጉን ሴት አስተኞች። ዛሬ የልጆች አዋዋል እንዴት የአእምሮ እድገታቸውን እንደሚወስን እናያለን። በአማካይ ብቻቸውን የሚውሉና ወላጆች የማያጫውቷቸው ልጆች በአንድ ሰዓት ውስጥ ከ600 ቃላት በላይ አይሰሙም። ከቤተሰቦቻቸው ጋር የሚውሉና ወላጆቻቸው ወይም ጠባቂያቸው የሚያጫውቷቸው ልጆች ግን በአንድ ሰዓት ውስጥ እስከ 2000 ቃላት ይሰማሉ። ልክ 3 ዓመት ሲሞላቸው የ30 ሚሊዮን ቃላት ልዩነት ይኖራል። በዚህ ብቻ አበቃም። ከወላጅ ጋር የሚውሉ ልጆች አብዛኛው ቀናቸው ላይ የጎበዝ እና የማበረታቻ ሽልማቶች ያገኛሉ። 6 ጎበዝ ተብለው አንዴ እረፍ ይባሉ። ታዳጊዎቻቸው በደንብ የማይከታተሏቸው ልጆች ግን አንድ ጊዜ ጎበዝ ቢባሉ 2 እረፉ ይባላሉ። ይህ ልዩነትም የአእምሮ አስተዳደግ የተለያየ እንዲሆን ያደርጋል። ፓርት 2 ነገ ይቀጥላል። ለልጁ አስጠኝ ከፈለጉ በቁጥራችን ይደውሉልን።